ማልቀስ ፈልገሽ ስራሽን ጭረስረስ አርጋሽ ቶሎ ሄደሽ በርሽን ዝግት አድርጋሽ እሪ ወይ ልትይ አቶ መዳም ትመጣና ያፋጥማ ያምናምን ታሊ ሰዊ ሃዛ ትለሻለች። የዛን ያቺ ዋጥ አድርገሽ እንባሽን ሊመጣ ደርሶ የነበረውን እንባ መልሰሽ ነአም እሽፊቅ ጠይብ ብለሽ ሄደሽ ስራሽን ትሰራለሽ። ይኸው ቅመሞች ማለት መሳቅ አይደለም፣ በስነ ስርዓት ማልቀስ አይችሉም። እውነቴን ነው። ማልቀስ ሲፈልጉ ስራቸውን ጨርሰው ምናምን ሂጄ ክላሴን ዘግቼው ሊሉ አስበው ግብት ሲሉ ታሊ ብለው ያቀጥሏቸዋል። እዛው ሊወጣ የነበረው ስቃይ ወደ ውስጥ ተመልሶ ይበላቸዋል። አንዱ መከረኛ ከወደ ኢትዮ ይደውልና ደግሞ አንቺ ገንዘብ አትልኪም እንዴ? እኔ እየጠበቅኩሽ። ምንድነው የምትጠብቀው? ወደዛው ሰርተህ እንትን በላ። እሷ በስነ ስርዓት ሰው እኮ መሳቅሽ ይከልካል። ማልቀስ እንዴት አይችልም? በስነ ስርዓት እንዴት ተወኑ? ምን አለ ከሰዎች እንኳን ባይለይሽ እሞትልሻለሁ ምናምን እንዳለ ሆኖ ምን አለ ከሰዎች ጋር ዝም ይብል። እስትንፋስሽ በቃ እንባ ብቻ። ያላችሁበትን ቦታ ምንም ይሁን ምንም ምን አገባችሁ? ለእናንተ ፍሬያማ መሆኑን እዩት፣ እወቁት። ዝም ብሎ ቢሯሯጡ እውነቴን ነው እርጅና ያስመልሳችኋል ወደታች። አንገት ያስደፋ መልሶ እርጅና ወደታች ዝቅ ማለትሽ አይቀርም። ስለዚህ ዝም ብሎ በባዶ ከምትጎነበሽ ፍሬያማ ሆነሽ ብታዘነብይ ይሻላል። እውነቴን ነው። አትሳቀቁ። ያላችሁበት ቦታ ዝቅ ያለ ከሆነ የሚያስደፋ ከሆነም ፍሬያማነታችሁን ነው የሚያሳዩ። ይሄን ለራሳችሁ በቃ አሳምኑት። እናንተ ያላሰመናችሁትን አይምሮ ሰው ሊቀበልላችሁ አይችልም። መጀመሪያ ራሳችሁ ማመን መቻል አለባችሁ። ሰው ራሱ በሆነ አንግል እንዳያያችሁ ከፈለጋችሁ ማለት ነው። እንባዋ ዝም ብሎ የሚቀድማት ሴት አዳማጭ ያጣይ ምንድነው የሆንሽው? እስኪ ንገሪኝ ልስማሽ የሚላት ሰው ያጣይ ሴት ናት። እውነቴን ነው። ግን እንደዛም ሆኖ የሰውን ችግር የምትረዳ ለሰው ልጅ በጣም ርህራሄ ያላት የዋህ ሰው ሲያለቅስ ዝም ብላ አብራ ተከትላ የምታለቅስ የዋህ ሴት ናት። እውነቴን ነው። ግን ይሄ ይውህና የርህራሄነት ዝም ብሎ አልመጣም። የሆነ ሰው እስከ ጥግ ድረስ ረግጦ ተኝቶባት አሰቃይቷታል። የስቃይንም ጥግ ስለምታቀው ለቅሶ እንዴት እንደሆነ መከፋት እንዴት እንደሆነ ስለምታቀው ሰው ሲከፋ ያስለቅሳት። እውነቴን ነው። እኔ በጣም ነው የሚገርመኝ። ምክንያቱም በእነሱ የደረሰውን ስቃይ ስለሚያውቁት የሆነ ሰው ሲያለቅስ ያስለቅሳቸዋል። የዋናቸው ሩሩ ናቸው። እንባቸው ዝም ብሎ ነው የሚወርደው። እውነቴን ነው። አሁን እኮ እንባ በጣም ቸገሩ። በነገራችን ላይ እንባ ዝም ብሎ አይወጣም። እኔ ሳስበው እንባ ለማውጣት ራሱ እኔ ወደ ፈጣሪ መጸለይ አለብኝ። እኔ የዋሆች ናቸው እንባ የሚወርዳቸው። ደረቅ እኮ ነው። እኔ ደም ራሱ ቢታሉ እንደዚህ ቢታሉ ራሱ ደም አይወጣኝ። የዋህ ሰው በጣም ነው ዝም ብሎ ነው የሚያለቅሰው። ስቃይ ያለበት በውስጡ የራሱን ስቃይ ስለሚያውቀው ያ ስቃይ ወደ ሰው እንዲደርስ አይፈልግም። የሰው ለቅሶ ዝም ብሎ ያስለቅሰዋል። ምንም ነገር እሱ ሳይነካ የሆነ ሰው ስለተከፋ ብቻ በቃ ይካፋል፣ ያዝናን፣ ርህራሄነት አለው። የኔ ማርማራታ ደግሞ ይዞሽ ሰላም ነው ወይ? ያለ አልሐምዱሊላህ። ላይክ ሼር ሰብስክራይብ ያረጋችሁ አበረታቱኝ ማለት ነው የኔ ውዶች የኔ እንቆች። የምር ሰብስክራይቡም አለበት ላይ ቆሟል። ለምንድን ላይክ ሼር ሰብስክራይብ አድርጉና አበረታቱኝ የኔ ውዶች የኔ እንቆች ማለት ነው። ብቻ በጣም ነው የማመሰግነው። እና ወዲህ በርጌ የቪዲዮ ስመለስ እንደው ግን በአላህ ስም ማለት ነው እኔ በጣም የሚገርመኝ ነገር እንደው ከሷ የሚወጣ ነው የሚመስላችሁ። በቃ አንዳንዴማ በልባችን ወይንም የመዳም ቅመሞች የምንሆነውን ማን ይነግረዋል? የሚነግረው ሽክ የሚላለ ነው የሚመስለኝ ሁላ ማለት ነው። ይሄበር ማለት ነው በቃ ያለውን ስሜት በቃ እንደው አንዳንዴ ኩስትር ብሎ ወደ ምር ወስዶ ደግሞ ሳቅ በፈገግታ የሚያሳልፈውስ ነገር ማለት ነው። በዛ ላይ ደግሞ በቃ እኛ ጋር ያለውን ስሜት ሁሉንም ነገር ያውቃል። ለምን እንደሃላቅ የሚገርም ልጅ ነው። ብቻ አላህ ባለበት ሰላም ያርገው የሚባለው እንግዲህ እውነት ከሆነ ታስሮ ተሆነ አላህ በሰላም ወደ ጓሮ ያስገባው። ሁሉንም ነገር አላህ ቀኝ ያርግለት ማለት ነው። ብቻ በቃ እኔ አዲስ ነገር ለቋል አለቀቀም። ወደ ቲክቶክ ብዙ ጊዜ አልገባም በነገራችን ላይ ግን ከገባሁም መጀመሪያ እሱን አይቼ አዲስ ቪዲዮ ለቋል አለቀቀም። ቪዲዮ ጋር ገብቼ አይቼ ምናምን ነው የምትለው ማለት ነው። እና በርዬ ባለህበት አላህ ሰላም ያርግህ። ሰላም ብዝዝት ይበል። እውነትም ከሆነ አላህ ላገረ በሰላም ያብቃህ። ቃሉንም ቀረብ አድርጎ ማለት ነው። እና የሚናገራቸው ነገሮችን ያላቅም ወላሂ ላዚም አንዳንዴ የሰውን ስሜት በእኛ ቦታ ሆኖ የሚረዳው ተረድቶት ያሳለፈው ሰው የሚነግረው እንዳለ ሁሉ ነው
ግን ሁሉንም ነገር ጠንቅቆ ያውቃል። የምር አላህ ይጨምርለት፣ እውቀቱንም አላህ ይጨምርለት። አላህ መልካም ነገር ይግጠመው ማለት ነው። አንዳንዴ ብቻ ከባድ ነው ወላሂ ስታስቡት ትንሽ ይከብዳል። አሁን በዚህ ሰዓት እስር ቤት ምናምን ነው እያሉ ነው። ብቻ ያው እንግዲህ እሱ ያለው ነው የሚሆነውና ይህ ሁሉም ነገር የአላህ ስራ ነው። ወደ ሀገሩ በሰላም አላህ ያስገባው ነው የሚባለው። ሌላ ምንም አይባልም። ያው ሀገሩ ገብቶ አብዛኛዎቻችሁ እያየናቸው አይደል? እንደ ብዙ ቲክቶከሮች እኮ እነዚህ እረኞቹ ተመልሰው ወደ ዱባይ ምናምን እየሄዱ ነው። ተይዘው ሳይሆን እነሱ እንደዚህ አገር ከገቡ በኋላ በህጋዊ መንገድ እያመጧቸው ማለት ነው። እንደዛ ሁኔታ የሚመቻችለት ነገር ይኖራል። በርዬ ደግሞ በጣም ብዙ ሰዎች ወዱታል። በጣም ብዙ ሰዎች አሁን ቪዲዮ ለራሱ ቲክታኩ በሱ ነው እየተዟዟረ ያለ ማለት ነው። እና ብዙ ሰዎች ወዱታል። አኪድ ስለሚወዱት ይመቻችለታል ብዬ አስባለሁኝ። አላህ ያመቻችለት። የኛ የልብ አዋቂ ወንድም፣ የኛ የትንሽ አዋቂ፣ የምር በጣም መልካም ሰው። ይህ በቃ የልባችን ነው የሚያወራው። አንዳንዴ እንደው ልቤ ውስጥ ያለውን ሁሉ እተነፍሳለሁ እሱ ስላወራልኝ ሁላ ማለት ነው። ልብ ያለው ልብ ይላል መቼም። የሚረዳ ካለ የሚገባው ካለ ወይንም የበርዬ ንግግር በጣም ትልቅ ንግግር ነው። በጣም ከሚባል በላይ ማለት ነው። እና በርዬ አላህ ሰላም ያርግህ፣ ባለበት ሰላም ብዝት ይበልልን። ያለውን ነገር ሁሉ አላህ ጭንቁን ሁሉ ያቅልልህ ማለት ነው። እወቅ ያለው በርባ ቀን ያውቃል ይባል የለ። ይህም ሁሉ የአላህ ስራ ነው። ለሱ የተሰጠው እውቀት ነው። በእውቀት ለእውቀት ይጨምርለት ማለት ነው የኔ ወዶች። እና ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እየኮመታችሁ ለምን ደግሞ አታበረታቱኝ? የምር ጩፍ ያወራለሁ እላለሁኝ። ድምጽ ብዙ ጊዜ አሁን ለተቅርብ ሰዓት ለራሱ እንትን ብዬ ነበረ፣ ቪዲዮ ሰርች ነበረ። ድምጽሽ አይሰማም ነው ያላችሁ፣ ድምጽሽ አይሰማም ነው ያላችሁ ማለት ነው። እና ለምታበረታቱኝ በጣም ነው የማመሰግነው። ግን ሰብስክራይቤ በቃ 300 ላይ ቆማ ቀረ እኮ ስንት ጊዜው። በእርግጥ እኔ ቪዲዮ አልጭንም እንደምታስቡት አይደለም። በጣም ያደክማል። ቪዲዮ ቅርጽ አድርጌ ወደ ዩቲዩብ ብቻ አይደለም የምለቀው፣ ትንሽ ያደክማል። በዛ ላይ በጣም ሸበካ ይፈልጋል። ለዛ ነው ማለት ነው። እና ይሄውን ብቻ የልፋቴን አይተው ሁሉንም ነገር አላህ ያስተካክለው። ቬሪፋይም አልከፍትልኝም ብሏል። እውቀቱ ካላችሁ የቬሪፋይ እውቀት ነገሩ ማለት ነው። ቬሪፋይ ከሴሞ ሊሆን ይችላል። ሴሞ የተጠቀሙበት ነው ምናምን ይሉኛል ማለት ነው። እስካሁን ቬሪፋይ አልከፈተልኝም። እንግዲህ ብዙ ቪዲዮዎች እኔበታለሁ ላይ ብለ ራሱ ገብቻለሁ። ለምን ቬሪፋይ ስላልከፈተልኝ ማለት ነው። እና ስለ ቬሪፋይ የምታውቁ ካላችሁ ንገሩኝ ማለት ነው። ያልከፈተላችሁ እናንተ ቪዲዮ የምትጠቀሙት ካላችሁም እንደዛው። እና ሰብስክራይብንም አበረታቱኝ፣ የምር አበረታቱኝ። እስኪ መዳም ቤት ብላቀቅ ሁሌ ከማልቀስ ሁሌ ከማለት ብላቀቅ ማለት ነው። ብቻ አልሐምዱሊላህ ሁሉም ነገር ከዚህ ባሰበት ከዚህ የጠናበት ብዙ እህቶቻችን ብዙ ወንድሞቻችን አሉና ለሁሉም ነገር አልሐምዱሊላህ እያለን የመጣውን መቀበል ነው። ወደፊት ያለውንም አላህ ያሳምርልን። ስለሁሉም ነገር አላህ ስለሚያውቅ ማለት ነው። እና አበረታቱኝ፣ የምር አበረታቱኝ። እኔም ጮኬ ለመስራት እሞክራለሁ። አሁን ለራሱ አልጮኩም እኮ የጮኩ ይመስለኛል። ለኔ ለእናንተ ያን ያክል የጮኩ አይደለም፣ አልጮኩም ማለት ነው። ያን ያክል ድምጼ ጎላ አይደለም፣ አይሰማችሁም። በተረፈ እናንተ ስታበረታቱኝ እናንተ በቃ የሆነ ኮሜንት አስተያየት ምናምን እንደዚህ ቢሆን እንደዚህ ብላችሁ ስትሰጡኝ እኔም እየተበረታታ ሞራል እየኖረ ቶሎ ወደ ዩቲዩብ እንድመጣ ይጋብዘኛል ማለት ነው። እናንተ አበረታቱኝ። እንደዚህ ነው ምናምን በቃ የጎደለውን ነገር ነገሩኝ። በእርግጥ ላይ ስባችሁ ላይ አስደስታችሁ ውበት ሌለው ላይ ሆን ይችላል። እሱ ደግሞ ካለሁበትም አንፃር ብዙ ነገሮች ያስፈልጉታል። ለዛ ነው እና ለእናንተ ላይ ጥቅሞች ባይችልም ቪዲዮ እንደኔ ባለው አንድ ቪዲዮን ክፍታችሁ ተውት ማለት ነው። ስልካችሁ ስራ ሲፈታ ቪዲዮን ክፍት አድርጋችሁ ተውት። የኔ እንቁዎች የኔ ውዶች በጣም የማመሰግነው ለምታበረታቱኝም ላይክም ሰብስክራይብም የምታደርጉኝ ሁሉ በጣም ቴንኪው ማለት ነው። በዚህ በተረፈ በቀጣይ ቪዲዮ ተመልሼ እስከምመጣ ባላችሁበት ሁላችሁም ሰላማችሁ ብዝት ይበልልኝ።
ሰላም ሆኑልኝ። እወዳችኋለሁ።